እኔ ላይ ደርሶ አይቼዋለሁ። አሁን ግን ሁሉንም ነገር በደንብ አምኜ መቀበል እችላለሁ። እንግዲህ ሰዎችና በዚህ ልክ እኔ ምናልባት አጥፍቼ ሊሆን ይችላል፣ በድያት ሊሆን ይችላል። ከዛ በፊት ግን ደግሞ ሩታ ዛሬ ላይ በእንደዚህ አይነት መንገድ እኔን መበቀል አልነበረባትም ብዬ ነው ያሰብኩት እና እኔ ደግሞ ይህንን የሩታን ልብ አላውቀውም። መልካምነቷን፣ ለእኔ ያላት አመለካከት፣ ለእኔ ያላትን ቦታ፣ ጥሩ አስተሳሰቧን ምናምን ነው ከዛ በፊት ማውቀው እና እንዴት አምኜ ይህንን ነገር መቀበል እችላለሁ? እናንተ ራሱ ስታስቡት ማለት ነው። እና ግን ምናልባት ይህንን ቪዲዮ ልታዩ ትችላለች ሩታ። ዛሬም አንድ ነገር ነው መናገር የምፈልገው። ምናልባት ትናንትና እኔ እንደፈለግኩኝ ማድረግ እችላለሁ፣ እሱን ከፈለገ ሂድ ስለው ይሄዳል፣ ሲመጣ እና ስለው ይመጣል እያለች እያወራች ነበር። እና እኔ እንደዚህ የምባል ሰው አይደለሁኝም፣ ወይንም ነገሮችን እያወቅኩኝ ባላወቀ ማሳልፋቸው ሞኝ ሆኝም ጅል ሆኝም ምንም የማያውቅ ሰው ሆኝም አይደለም። እና አንዳንድ ጊዜ ለምትፈልጉት ነገር ስትሉ ዝቅ ማለት ግዴታችሁ ነው። እና ያ ነው እኔም ህይወት ላይ የሆነው እንጂ እሷ እንደምትለኝ አይነት ሞኝና ጅል ወንድ ሆኜም አይደለም። እና ምናልባት ሞኝነትና ብልጠት ምናምን እንዴት እንደሆነ እኔ ከዚህ በኋላ ለእሷ ላሳያት እችላለሁኝ። እና በጣም ነው የተሰማኝ፣ በጣም ከመላችሁ በላይ ማለት ነው። በጣም እንደከፋኝ ልነግራችሁ እፈልጋለሁ። ያው ስደሰትም ሲከፋኝም ቢደብረኝም መጥቼ ላወያይ የምችለው እናንተን ነው እና ማንንም ላወያይ አልችልም። ስለተሰማኝ ነው፣ ከልቤ ስለተሰማኝ ማለት ነው። እኔ እንደዚህ ሆኜ አላውቅም። አንዳንድ ጊዜ ውስጣችሁ ላይ ያለውን ስሜት ልትገልጹት የምትችሉት በእንባ ነው፣ ሌላ በምንም ልትገልጹት አትችሉም። እና ማታ ቤት ገብቼ በቃ ራሴን እያሳመንኩት ነገሮችን በእንባ ነው እያሳለፍኳቸው የነበረው ማለት ነው። እና ሩታ ቢገባት ሁሉም ነገሮች ተስተካክለው እኔንም ወደ ራሱ አድርጋ የሚያበቁበት ታይም ነበሯት። ያው እኔን ያታለለች እኔ መሰላት ለሷ ሁሉ ነገር እንድለቅ ደግሞ በምወደው ነገር መጣችብኝ። ልጄን ይዛልኝ መጣች። ልጁን ሳይ ልጅ ያለአባትና ያለእናት ማደግ የለበትም እና መወሰን አለብኝ። አብርሃም በቃ ዙሪያ ላይ ያሉትን ነገሮች አስወግደክ ከሩታ ጋር መሆን አለብህ የሚለውን ነገር ለራሴ መንገድ ጀመርኩኝ ማለት ነው። እና ያው ምናልባት የወለዳችሁ ታውቁታላችሁ ብዬ አስባለሁ የልጅን ስሜት። እና በፊት እኔ እንደዚህ ሆናለሁ ብዬ አስቤ አላውቅም እውነቱን ስነግራችሁ። ልጅ ግን ተወልዶ ስታዩት ምናምን ነው ሞር እያጓጓችሁ የሚመጣው ማለት ነው። እና በቃ መወሰን ነበረብኝ። እንግዲህ ያለ እናት ያለ አባት ማደግ የለበትም ብዬ ከሩታ ጋር መሆን መረጥኩኝ ማለት ነው። ግን ደግሞ ይህንን ፈጽሞ ይፈጠራል፣ ሩታ እኔ ህይወት ላይ ትቀልዳለች፣ በዚህ ልክ የማይሆን ነገር ታደርጋለች ብዬ አላሰብኩም ነበረ። ልቧ በምን ልክ እንድታዘዝላት አላውቅም። በምን ልክ እኔን በዚህ መልኩ መበቀል እንደፈለገች አላውቅም። ሌላ ሰውን የሆነችብኝ ሩታ ከዛ በፊት ማቃት ሩታ አይደለችም። ምናልባት ብዙ ነገሮች ከዛ በፊት አስቀይሜያት አስደብሬያት ሊሆን ይችላል። ግን ደግሞ ሁሉም ነገር በእጇ ነበሩ ለማስተካከል ማለት ነው። እና እኔን በፍቅር ማሸነፍ ይህን ያህል ጉራ ሊሆን አይችልም። እና በእሷ መመራ አይነት ነገር አድርጋ ነው ትናንትና ስታወራ የነበረው ማለት ነው። እርዳታ ካስፈለገ የሰው ልጅ ይታመማል። በዛ ነው የመጣሁት እኮ ያን እንደምታስብ ከሆነ ቢያንስ ፕሊስ ለመርዳት ሄድ። ምን ልረዳክ? የተፈጠሩትን ነገሮች ስላትረዳሽ ሄድ። ትናንትና ምንም መታገስ አቅቶሽ ጥለሽ ነው የወጣሽው። ምን እንድሰማ ፈለክ አብርሃም? እኔ ከነገርኩህ እኔ ካስረዳሁህ
እኔ በዛ ልክ እየነገርኩህ ያልተረዳክ በዛ ሰዓት ምንስ ብዬ እዛች ጋር ረጅም ሰዓት መቆየቱ እዛ ጋር መቆየት ምን ጥቅም አለው ብዬ አሁንም ደግሞ ምንም የምታስረዳኝ ነገር የለም። ነገሮችን አንተ ከምታስረዳኝ በላይ በደንብ በተግባር አሳይተኸኛል አይደል? ከዛ ባለፈ ደግሞ አሁንም የመጣሁት ነገሮች እንድታስረዳኝ ከአንተ መስማት የምፈልገው ነገር ይደብርህም ደስ ይበልክም በቃ ደከመኝ ስላመመክ ነው አሞኛል ስላልከኝ ነው የመጣሁት። ስለዚህ ሐኪም ቤት ይዤ ልሄድ አስፈላጊ ከሆነ ከኔ የምትፈልገውን ነገር ንገረኝ እንጂ ነገሮችን ላስረዳሽ አትበለኝ አብርሃም። እኔ ደህና ነኝ። እኔ አሁን ሐኪም ቤት ምናምን ሳይሆን መሄድ የምፈልገው ቢያንስ ነገሩን አንቺ ተረድተሽኝ ችግሮችን አውርቼሽ እንዲቀለኝ ስለምፈልግ ነው ሄር እንጂ ሌላ ምንም ነገር ኖሮ አይደለም። ምን ልረዳክ? በጣም እየደበረኝ ያለው ሄር እንዳይደብር እኮ መጀመሪያ ይሄ ነገር እንዳይፈጠር እኮ ከዚህ በፊት በደንብ አድርጌ መረዳት ብትፈልግ እንዳይደብርህ ብትፈልግ እኔ በቂ ነበርኩኝ አይደለ እንዴ? እኔ ምን አጉድዬብክ ማለት በእውነት በኢየሱስ ስም እንደዛ በ3 ቀን በ4 ቀን ውስጥ እኔን ከመካድህም በላይ እኔ ህይወትን ከራስህ ህይወት ላይ ለማስወጣት 2 ደቂቃ 3 ደቂቃ አልፈጀብህም አይደል? ታዲያ እኔ አንተ ጋር መቆየት አለብኝ ብለህ ታስባለህ? ሄርሜላ አይከፋትም? ሄርሜላ ተስፋ አትቆርጥም? ምን አይነት ሴት መሆን እንዳለብኝ እኮ አንተ ነህ በቃ ጨካኝና ልርቅህ እንድትፈልግ የምታደርገኝ አይደል እንዴ? ስለዚህ አሁን ነገሮችን ማስረዳትም አይጠበቅብህም። ለእኔ ምንም ባታስረዳኝ ከደበረክም አይዞክ ምንም ማድረግ አይቻልም። ምክንያቱም ብዙ ጊዜ ደበረክ ብዙ ጊዜ እንዳይከፋህ ብዬ ለአንተ ጥሩ ነገር ሳደርገው አንተ በመጥፎ ነገር ነው መሰለኝ የሚተረጉመው። ወይም ደግሞ ቆይቶ መጥፎ ነገር ህዝቡ ወይም ደግሞ አንዳንድ ሰዎች ለመጥፎ ነገር ከመተረጉማቸው በላይ አንተም ያ ነገር ሊገባክ አልቻለም። ቢገባክ ያን የተረዳው ነበረ እስከ ዛሬ ድረስ። ስለዚህ አሁን ምንድን ነው ምንም የሚያመመክ? የእውነቴን ነው አሞኛል ባትለኝ እኔ ምንም ስልክም አላነሳልክም፣ ምንም ማውራት አልፈልግም፣ ስለማንም ምንም ማውራት አልፈልግም። ነግሬህ ነበረ፣ በጣም አስጠንቅቄህ ነበር፣ በጣም ብዙ ቴክስት ልኬልህ ነበረ፣ በጣም ላውራክ ፈልጌ ነበር፣ ግን በጣም ገፋኸኝ። በጣም ከበፊቱም ከማውቀው በላይ እስካሁን ገፋኸኝ። አይበቃም? ምንም እንዳላሳለፈ እኮ ነው በአንድ ነገሮችን ከኔ ጋር ያለህን ነገር ትተክ ከእሷ ጋር ለመቀጠል የሞከርከው። ቢያንስ እንደ ሴት ልጅ ስሜት እንኳን አንድ ነገር ልትረዳኝ አልሞከርክም አይደል? ታዲያ የማልወደድበት እኔም የማልከበርበት ቦታ ላይ መቆም አይከብድም? ልክ አንተ ሩታ ጋር መቆም እንደሚከብድክ ማለት ነው። ስለዚህ አሁን ለእኔ ማስረዳትም ነገሮችን ለእኔ እንትን ለማለትም ምናምን እንዳትሞክር፣ ራስህን ቀለል ለማድረግ ሞክር። ገባክ? አሞኛል ስላልከኝ ነው። እንደዚህ ደግሞ ቆመህ ካየሁ ለእኔ በቂ ነው። ብሄድ ይሻለኛል ስላለብኝ። ሄርሚ ምን ይልሻል እስኪ ውዴ፣ የታዘበን ያየፈራል ለሰቀቀን ስዳርጊኝ ሳልጠረጥር ሳልዘጋ ከዚህ ቀደም የለብሽ ደስታ ማግኘት በሰው ስቃይ ከታመጣሽው ንገሪ የሌለሽኒ። ለማንኛውም ቤተሰቦች በጣም ይቅርታ በጣም ዛሬ ትንሽ ስሜታዊ ስለሆንኩኝ ነው። በጣም ሶሪ፣ በጣም ይቅርታ። ያው ሩታ የምትፈልገው ይህንን ነበረ። ሀሳቧን ፕላኗን ተሳክቶላታል። ፍላጎቷም ይሄ ነበረ። እሷ ፍላጎት ሆኖላታል ይመስለኛል። እኔ ጋርም የቀረ ነገር አላት ሩታና አንድ የቀራት ነገር አለ። እሱን የምትፈልገውን ነገር አደርግላትና ችግር የለውም። እኔ እንደምሆነው መሆን ይችላለሁ፣ እንደምኖረው መኖር ይችላለሁኝ እና ከዚህ በኋላ ምን ሩታን አላስጨንቃትም። ወደ ህይወትን ተመለሽ ብዬ ምንም የማደርገው ነገር አይኖርም። እኔ እና እሷ አንድ የሚያገናኘን ነገር አለ። እሱም ልጅ ነው። ልጃችንም ደግሞ በጋራ ማሳደግ እንችላለን። የእሷ ፍላጎት ግን ሙሉ እንዲሆንላት